ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ። የካፋ ዞን ጤና መምሪያ በተለያዩ የግል መድኃኒት መደብሮች ላይ ባደረገው ድንገተኛ ፍተሻ ያገኛቸውን መድኃኒቶች አስወገደ። መድኃኒቶቹ በመድኃኒት መደብር መገኘት የሌለባቸው ከደረጃ በላይ የሆኑ ማን እንዳመረታቸው የማይታወቅ እንዲሁም የተገዛበት ደረሰኝ የሌላቸው መሆኑ ነው የተገለጸው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ጤና ቢሮ የካፋ ዞን ጤና መምሪያ ከተለያዩ አካላት በተውጣጡ ግብረ ኃይል አማካኝነት በቦንጋ ከተማ አስተዳደርና በገዋታ ወረዳ ባደረጉት ድንገተኛ ፍተሻ የተገኙ መድኃኒቶች መሆናቸውን የካፋ ዞን ጤና መምሪያ ጤናና ጤና ነክ አስተባባሪ አቶ ሰለሞን ለገሰ ገልጸዋል። አቶ ሰለሞን መድኃኒቶቹ ለወባና ለተለያዩ በሽታዎች የሚሆኑ ሲሆን ከ190 ሺህ ብር በላይ ዋጋ ያላቸው መሆኑን ገልጸዋል። የግል መድኃኒት መደብሮች በተሰጣቸው ደረጃ መሰረት መያዝ ያለባቸውን መድኃኒቶች ይዘው ሳይገኙ ሲቀሩ የአገልግሎት ጊዜያቸው ያለፉ መድኃኒቶችን ከያዙ እንዲሁም መድኃኒቱ የተመረተበት ግብዓትና አምራቹ የማይታወቅ ከሆነ ለተጠቃሚው ማህበረሰብ ሌላ የጤና ችግር ስለሚያስከትል ይህንን የሚያደርጉ አካላት ከድርጊታቸው መቆጠብ እንዳለባቸው አሳስበዋል። በዚህ ተግባር ላይ የሚሳተፉ የግል መድኃኒት መደብሮች የንግድ ፍቃዳቸው እስከ መሰረዝ የሚደርስና በተለያዩ መቀጮ በሕግ የሚጠየቁ መሆኑን የገለጹት አቶ ሰለሞን ለገሰ ሌሎችም በዘርፉ የሚሰሩ አካላት ከወዲሁ ጥንቃቄ ማድረግ እንዳለባቸው ተናግረዋል። የተደራጀ የጤና ልማት ሰራዊት በመፍጠር ጤንነቱ የተጠበቀ ማህበረሰብ መገንባት የቀጣይ ርብርብ ማዕከል ሊሆን ይገባል ተባለ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ጤና ቢሮ በሚዛን አማን ከተማ ለሁለት ተከታታይ ቀናት ለቤንች ሸኮና ሸካ ዞን ጤና ኤክስቴንሽን ባለሙያዎችና ለዘርፉ አመራሮች ሲሰጥ የነበረው ስልጠና ነክ ግምገማ መድረክ ተጠናቋል። አዳሙ ሸቱ ከስፍራው ላደረሰን ዘገባ ማርሽ ሲፉ የክልሉ አጠቃላይ የጤና ኤክስቴንሽን ፕሮግራም አተገባበር ላለፉት በርካታ ዓመታት በሁሉም ዞኖች በተለያዩ አካባቢዎች ምን እንደመስል ጠንካራና ደካማ አፈጻጸሞችም በለየ መልኩ የንቅናቄው ሰነድ በቢሮው የበሽታ መከላከልና ጤና ማጎልበት ዳይሬክቶሬት ዳይሬክተር ዶክተር እንዳሌ ሲሳይ በዝርዝር መቅረቡን ተከትለው ተሳታፊዎች በርካታ አስተያየትና ጥያቄዎችን አንስቷል። ከነዚህም መካከል በዞኖቹ በአብዛኛው አካባቢ የጤና ኤክስቴንሽን ፕሮግራሞችን በአግባቡ በመፈጸም ሂደት የማህበረሰቡን ጤና ከመጠበቅ አንጻር መቀዛቀዝ መታየቱን፣ ለዚህም መንስኤው የጤና ጽሕፈት ቤቶችና ጤና ጣቢያዎችን ጨምሮ በየደረጃው የሚገኙ ባለድርሻ አካላት በቁርጠኝነት ያለ መስራት እንደሆነም ተመላክቷል። በፕሮግራሙ መቀዛቀዝ ውስጥም ሆነው በራሳቸው ተነሳሽነት ለማህበረሰቡ ካላቸው ውግንና የተነሳ የተሻለ ተግባር የፈጸሙና ደከመኝ ሰለቸኝ ሳይሉ የማህበረሰቡን ጤንነት ለመጠበቅ ተግተው የሰሩ ውስን የቀበሌና የከተማ የጤና ኤክስቴንሽን ባለሙያዎች መኖራቸውን በመድረኩ ተነስቷል። በተሳታፊዎች ከተነሱት መሰረታዊ ጉዳዮች መካከል በተለይ ከቅርብ ዓመታት ወዲህ የጤና ኤክስቴንሽን ባለሙያዎች የተግባር አፈጻጸም፣ የድጋፍ ክትትልና ቁጥጥር ያለማድረግ፣ በአንዳንድ አካባቢዎች መንገድ መሰረተ ልማት ያለመኖር፣ ወባ፣ ኤችአይቪ ኤድስና ቲቪ እና መሰል ተላላፊና ገዳይ በሽታዎችን ለመከላከል ተገቢ ትኩረት ተሰጥቶ ያለመሰራት እንዲሁም በቂ የሆነ የአጎበር ስርጭትና የኬሚካል ርጭት ያለመኖር፣ ለጤና ኤክስቴንሽን ባለሙያዎች የጡረታ መለያ ቁጥር ያለመኖር የሚሉትና ሌሎችም ይገኛሉ። የጤና ኤክስቴንሽን ሰራተኞችና የጤና ጣቢያው ኃላፊዎች ላነሷቸው ጥያቄዎችና ሀሳቦች በዞኖችና ክልል የጤና ተቋማት ምላሽና ማብራሪያ የተሰጠባቸው ሲሆን የአፈጻጸም ደረጃው ቢለያይም በየዘርፉ የታየውን ውድቀትና መቀዛቀዝ የአንድ ወገን ብቻ ሳይሆን የሁሉም አካላት ድምር ውጤት ነው ተብሏል። ስለሆነም የእናቶችና የህፃናት ሞት ከመቀነስ ጀምሮ በሌሎች የጤናው መስክ በአንዳንድ ቀበሌዎች የታየውን ጠንካራ አፈጻጸሞችና ተሞክሮ በመውሰድ ከዚሁ በተቃራኒ ደግሞ ደካማ አፈጻጸሞችን ፈጥኖ በማረም በቀጣይ ጠንካራ የጤና ልማት ሰራዊት ከክልል እስከ ታችኛው መዋቅር በመፍጠር ሂደት ጤነኛ ማህበረሰብ መገንባት ህዝባችን መካስ እንደሚያስፈልግም በማጠቃለያ መድረኩ አጽንኦት ተሰጥቶበታል። በቀጣይ ጊዜያት ተመሳሳይ የንቅናቄ መድረኮች በዞን በወረዳና በቀበሌ ደረጃ እንደሚካሄድ አቅጣጫ መቀመጡ ተገልጿል። የለውጥ መንግስት ከመጣ በኋላ በኢትዮጵያ የታዩ ውጤቶችን በማስቀጠል ዓላማ ህዝባዊ የድጋፍ ሰልፍ በካፋ ዞን ደረጃ እንደሚካሄድ ተገለጸ። በቦንጋ ከተማ ለሚካሄደው ለዚሁ ህዝባዊ ሰልፍ አስፈላጊውን ቅድመ ዝግጅት ማድረግ በሚቻልበት ጉዳይ ላይ የባለድርሻ አካላት ውይይት ተካሂዷል። ዘገባው የአማኑኤል ኃይሌ ነው። ማርሽ ሲፉ የለውጡን ውጤት ለማስቀጠልና የሀገሪቱን ሁለንተናዊ እድገት ለማረጋገጥ የድጋፍ ሰልፉ ፋይዳ እንዳለው የገለጹት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም በቀን 28 7ኛ ወር 2016 ዓ.ም በዞን ደረጃ ለሚካሄድ ህዝባዊ ሰልፍ አስፈላጊ ቅድመ ዝግጅት መደረጉንም ገልጿል። በዚህ ወር በቀን 28 ማለት ነው ቅዳሜ ከጠዋቱ 2 ሰዓት ጀምሮ በዞናችን ርዕሰ ከተማ ቦንጋ ላይ ደማቅ የድጋፍ ሰልፍ ይደረጋል። የዚህ ድጋፍ ሰልፍ ዓላማ በለውጡ መንግስት ከተመሰረተ ጊዜ ጀምሮ
በአጠቃላይ በሀገር ደረጃ በፖለቲካው፣ በኢኮኖሚው፣ በማህበራዊ ኑሮው እየመጡ ያሉ ለውጦች አሉ። በርካታ ተግባራት ሀገራችን መገንባት የሚችሉ የሀገራችንን ገጽታ ማስተካከል የሚችሉ ሁኔታዎች እየተከናወኑ ያሉበት ሁኔታ ነው ያለው። ይህን አጠናክሮ መንግስት መቀጠል አለበት። እስካሁን የተሰሩ የተከናወኑ ጥሩ ነገሮችን በመደገፍ ቀጣይ ደግሞ መንግስት የሚሰራቸውን እንደዚሁ የህዝብ ጥያቄዎች እየመለሰ ሊሄድ የሚችልበት ሁኔታ እንዲኖር መመለስም የሚችል አቅም ያለው ፓርቲም ስለሆነ ይህንን መደገፍ በሚያስችል መልኩ ደማቅ ሰላማዊ ሰልፍ ይደረጋል። ዋና አስተዳዳሪው አክለው ሁሉም ባለድርሻ አካላት ሰልፉ የተሳካ እንዲሆን የሚጠበቅባቸውን ማድረግ እንዳለባቸውም አሳስበዋል። በዚህ ሰላማዊ ሰልፍ ከቦንጋ ከተማና ከዙሪያ ካሉ ወረዳዎች ከ50 ሺህ በላይ ህዝብ የሚሳተፍ ነው የሚሆነው። በዚህ መልኩ ይህን ሰላማዊ ሰልፍ ለማድረግ እኛ በዞን ደረጃ በቂ ቅድመ ዝግጅት እያደረግን ያለ ነው። ለሚሳተፉ የተለያዩ ማህበረሰብ አካላት ጥሪ እያስተላለፍን ነው። ሰላማዊ ሰልፉ የሚደረግበትን ቦታ ቅድመ ዝግጅት እያደረግን ነው። ስለዚህ በፊታችን ቅዳሜ በቀን 28 የሚደረገው የሰላማዊ ሰልፍ ላይ ወይም የድጋፍ ሰልፍ ላይ በዞናችን የሚገኙ መላው የማህበረሰብ አካላት ተሳትፈው ሰልፉን በደማቅ ሁኔታ ልናከብር የምንችልበት ሁኔታ እንዲኖር በዚህ አጋጣሚ ጥሪ ነው ማስተላለፍ ፈልጋለሁ። ተደጋግፎ የተገኙ ድሎችን ማስቀጠልና የሀገራችንን እድገት ለማይወዱ ከድርጊታቸው እንዲመለሱ መልእክት ማስተላለፍ የሰልፉ ዓላማ መሆኑን የገለጹት የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና ዋና የመንግስት ተጠሪ አቶ አጥናፉ ኃይሌ በሀገር ደረጃ በለውጡ መንግስት የታዩ ውጤቶችን ወደ ተሻለ ደረጃ ለማሻገር የድጋፍ ሰልፉ አስፈላጊ መሆኑን ተናግረዋል። በዚህ 6 ዓመት ውስጥ የተሰሩ በርካታ ስራዎች አሉ። ስለዚህ አሁን ባለንበት ሁኔታ እነዚህን የተሰሩትን መልካም ነገሮችን በመደገፍ ህዝባዊ ሰልፎች እየተካሄዱ ነው ያሉት። ስለዚህ እኛም ጋም በተመሳሳይ በቦንጋ ከተማ ቅዳሜ በቀን 28 ጠዋት ከፍተኛ የሆነ ህዝብ ቁጥር የተሳተፈበት የድጋፍ ሰልፍ ይካሄዳል ማለት ነው። ይህ የድጋፍ ሰልፍ አጠቃላይ የህብረተሰቡ ክፍል ተሳትፎ ያለበት ቢያንስ 50 ሺህ እና ከዛ በላይ ሰው የሚሳተፍበት የድጋፍ ሰልፍ በቦንጋ ከተማ የሚካሄድ ይሆናል። ይህ ድጋፍ ሰልፍ ከለውጡ በኋላ በመንግስት በኩል የተሰሩ በርካታ ስራዎች አሉ። በኢኮኖሚ ዘርፍ የተመዘገቡ ውጤቶች አሉ። በግብርናው፣ በቱሪዝም፣ በአረንጓዴ አሻራ፣ በመሰረተ ልማት የተሰሩ ስራዎች አሉ። እነዚህ ተግባራት ያው የህዝቡን ፍላጎት መነሻ በማድረግ የተሰሩ ስራዎች ናቸው። በኢኮኖሚ ብቻም ሳይሆን በማህበራዊ ዘርፉም በተመሳሳይ የተሰሩ ስራዎች አሉ። በትምህርት በርካታ ለውጦችን ለማምጣት ጥረት እየተደረገ ነው። በጤና በርካታ ለውጦችን ለማምጣት ጥረት እየተደረገ ነው። እንደዚሁም የወጣቶች የሴቶችን ተሳትፎ ለማጎልበትም እየተሰሩ ያሉ በርካታ ስራዎች አሉና እነዚህ ስራዎች ተጠናክረው እንዲቀጥሉ ለማድረግ ህዝባዊ ድጋፉን ለማሳየት ሲባል እየተካሄደ ያለ ፕሮግራም ኢትዮጵያን ከፍ የሚያደርጉ በርካታ ስራዎች በዚህ አጭር ጊዜ ውስጥ እየተሰሩ ነው ያሉትና ስለዚህ ኢትዮጵያ ላይ በተሰሩ ስራዎች የኢትዮጵያ ህዝብ መላው ህዝብ ድጋፍ ያለበት ስራ ስለሆነ ይህንን ድጋፍ አሁንም ለማሳየት ነው። ሌላው የዚህ ሰልፍ ዋና ዓላማው ያገኘናቸውን ድሎች ማስቀጠል፣ ህዝቡም በዚህ ላይ ቀጣይ ተሳታፊ እንዲሆን የህዝቡ ተሳትፎም እንዲያድግ ለማድረግ ነው። በሌላ በኩል ደግሞ ስኬቶቻችንን እያዩ ድሎቻችንን እያዩ የሚቀኑ ይህንን ድል ይህንን ስኬት ወደ ኋላ ለመቀልበስ የሚፈልጉ አካላት አደብ እንዲይዙ ለማድረግ ነው። በድጋፍ ሰልፍ ወቅት የሚደረጉ ክዋኔዎችን በተመለከተ አቶ አጥናፉ ገልጿል። በዚህ ሰልፍ ውስጥ የተለያዩ ትርኢቶች ይካሄዳሉ፣ ባህላዊ ትርኢቶች ይካሄዳሉ። ህዝቡ ባህሉን በሚያሳይ መንገድ የባህል ዘፈን ያቀርባል። የተለያዩ ትርኢቶች ይቀርባሉ። የፈረስ ጉግስ ይኖራል። ሌሎች ባህልን የሚገልጹ መልእክቶች እና እንቅስቃሴዎች ይኖራሉ። በዚህ መድረክ ላይ መልእክትም ይተላለፋል። እስካሁን የመጣንበትን መንገድ የሚያሳይ ቀጣይ ደግሞ ትኩረት የምናደርግባቸውን ነጥቦች የህዝብ ተሳትፎ የሚፈልጉትን ጉዳዮችን የሚያሳይ መልእክት በዚህ ሰልፍ ላይ ድጋፍ ሰልፍ ላይ የሚተላለፍ ይሆናልና በአጠቃላይ የድጋፍ ሰልፉን ውጤታማ ለማድረግ ሁሉም ህዝብ ከአመራር ጀምሮ አጠቃላይ ህዝብ አባሉም ደጋፊውም አጠቃላይ ህዝባዊ ሰልፍ ስለሆነ በዚህ ጉዳይ ላይ ሁሉም የራሱን ተሳትፎ እንዲያበረክት ጥሪ ለማስተላለፍ ነው። አመሰግናለሁ። በሚካሄደው በዚህ የድጋፍ ሰልፍ ከ50 ሺህ በላይ ሰው እንደሚሳተፍም ተመላክቷል።
ብልጽግና ፓርቲ ባለፉት የለውጥ ዓመታት የኢትዮጵያን ብልጽግና የሚያረጋግጡ ልማቶች መከናወናቸውን አቶ ጸጋይ ማሞ ገለጹ። ተጨማሪ አለ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጸጋይ ማሞ የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቲን ጨምሮ ሌሎች የዞንና የወረዳ አመራሮች በዞኑ በፌደራል በክልልና በዞን እየተከናወኑ ያሉ የመሰረተ ልማት ዝርጋታዎችን ተመልክተዋል። የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጸጋይ ማሞ በምልከታ ወቅት እንደገለጹት የለውጡ መንግስት ለህዝቡ የገባውን ቃል ቀን ከሌሊት በመስራት ምላሽ እየሰጠ መሆኑን ጠቁመዋል። የተመለከትናቸው ፕሮጀክቶች ብልጽግና ፓርቲ ሰው ተኮር የሆኑ የመሰረተ ልማት ስራዎች ጀምሮ በመጨረስ አገልግሎት እንዲሰጡ ልዩ ትኩረት ሰጥቶ እየሰራ የሚገኝ ፓርቲ መሆኑን ማሳያዎች ናቸው ብለዋል። እንደ ክልል ተስፋ ሰጪ የልማት ስራዎች እየተከናወኑ መሆኑን የገለጹት አቶ ጸጋይ ማሞ በፌደራል መንግስት ድጋፍና በክልሉ የተጀመሩ የመሰረተ ልማት ፕሮጀክቶች እንዲጠናቀቁ አስፈላጊው ክትትልና ድጋፍ እየተደረገ እንዳለም ገልጸዋል። በተለይም ብልጽግና ፓርቲ በህዝብ የተመረጠና ለህዝብ የሚሰራ ፓርቲ በመሆኑ ህዝብን በማሳተፍ የተጀመሩ ለውጦች ተጠናክረው እንደሚቀጥሉ አብራርተዋል። ፓርቲው ከህዝቡ ጋር በመቀራረብና በመመካከር በቆየባቸው የለውጥ ጊዜያት አሁን ላይ የሚታየው ለውጥ ሊገኝ ችሏል ብለው በመሰረተ ልማትና በሌሎች መስኮች ህዝቡ የመረጠውን መንግስት በመደገፍ እያሳየ ያለው ተነሳሽነት የሚመሰገንና መቀጠል ያለበት ነው ብለዋል። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቲን በበኩላቸው በዞኑ የተጀመሩ የመሰረተ ልማት ዝርጋታዎች ተጠናቀው ለአገልግሎት እንዲበቁ የድርሻችንን በመውሰድ እየሰራን እንገኛለን ብለዋል። በዞኑ ያሉ ሀብቶች ለሀገር፣ ለክልል ብሎም ለዞኑ የገቢ ምንጭ ስለሚሆን በዞኑ እየተከናወኑ ያሉ ፕሮጀክቶች እንዲጠናቀቁ አስፈላጊው ክትትልና ድጋፍ መጠናከር አለበት ብለዋል። የለውጡ መንግስት ለህዝቡ በገባው ቃል መሰረት ምላሽ እየሰጠ ያለበት ሂደት የሚመሰገን መሆኑን ገልጸው በዞኑ የተጀመሩ የመሰረተ ልማት ስራዎች እንዲጠናቀቁ አስፈላጊውን ክትትል እናደርጋለን ሲሉ ገልጸዋል። በምልከታውም በግንባታ ላይ ያለው የሚዛን አማን አውሮፕላን ማረፊያ በመጠናቀቅ ላይ ያለውን በሰሜን ቤንችና ጊዲ ቤንች ወረዳዎች የሚያገናኘው የዳማ ቁጥር 2 ወንዝ ድልድይና በሚዛን አማን ከተማ ጋቸብ በዳግም ከኔዲ ጠቅላላ ንግድ ስራ ድርጅት እየተገነባ ያለውን የትራክተር መገጣጠሚያ ፋብሪካ ተዘዋውረው መመልከታቸውን የዞኑ የመንግስት ኮሙኒኬሽን ጉዳዮች ዘግቧል። ኢትዮጵያውያን በአንድነት የተሰለፉበት ታላቁ የህዳሴ ግድብ ሊጠናቀቅ ጥቂት ወራት ብቻ ናቸው የቀሩት። ከ5100 ሜጋዋት በላይ የኤሌክትሪክ ኃይል ያመነጫል የተባለው ይህ ግድብ መጠናቀቅ የኢትዮጵያን ሁለንተናዊ እድገት ያረጋግጣል ተብሎ ይታመናል። ከ13 ዓመታት በፊት ግንባታ የተጀመረውን ግድብ ከአረብ ሊግ እስከ ተባበሩት መንግስታት የጸጥታ ምክር ቤት ለመጀመሪያ ጊዜ አጀንዳ ሆኖ መቅረቡና አሜሪካም ራሷን በአደራዳሪነት አቅርባ እንደነበረም የሚታወስ ነው። በዚህ ጉዳይ ላይ ባልደረባችን በላቸው በላይ ያሰናዳው አለ። ተከታትለን እንመለስ። አባይ የብዙዎች ድምጽ፣ የገጣሚዎች አንድነት ብቻ የሀገረ ሰው ብዙ ብሎለታል። ታዲያ ያልተባለለት የለም ቢባል ቢያንስበት እንጂ አይበዛበትም። ለአባይ አባይ ነጋጠባ ታቱን ያፈሰዋል ሲሳባው ነዳደ ለኢትዮጵያውያን የልማት ሰረገላ የሆነው የህዳሴ ግድብ መጀመር የድል ብስራት ዜና ሆኖ በጎባ ሰማይ ስር የተሰማው መጋቢት 24 2003 ዓመተ ምህረት ነበር። የህዳሴ ጉዟችን መሐንዲሶች እኛው፣ ግንበኞችና ሰራተኞች እኛው፣ የፋይናንስ ምንጮችና አስተባባሪዎች እኛው፣ በአጠቃላይ የህዳሴ ጉዟችን ባለቤቶች እኛው መሆናችንን የሚያሳይ የባለቤትነት ማረጋገጫ ካርታችን ነው። ታላቁ የኢትዮጵያ ህዳሴ ግድብ የተፋሰሱን ሀገራት ፊታዊ ተጠቃሚነትን ባከበረ መልኩ የሚገነባ የኤሌክትሪክ ኃይል ማመንጫ መሆኑን ኢትዮጵያ ለዓለም አቀፍ ማህበረሰብ አሳወቀች። በዚህም በባለሙያዎች ቡድን እውነታውን ማቅረብ ተችሏል። ታዲያ በዋናነት አባይን የኔ ነው፣ ቀሪው ደግሞ የሱዳን ነው ብላ የምታምን ግብጽ እውነታውን መቀበል አልፈለገችም። ለዘመናት ያሻትን ስታደርግና ስትጠቀምበት የቆየውን የአባይ ወንዝ ኢትዮጵያ እንዴት ልታለማ ትነሳለች በማለት የተወሰኑ የአረብ ሊግ አባላትና ዓለም አቀፍ ተቋማትን በማሰለፍ ግንባታውን ለማስቆም ተጋች። ታዲያ የግብጽና አጋሮቿ ድንፋታ
ግንባታውን ባያስቆመው ኢትዮጵያ ከዓለም አቀፍ አበዳሪ ተቋማትና መንግስታት ታገኝ የነበረውን ብድርና ድጋፍ ማሳጣቱ አይዘነጋም። አባይ ቢሞላ ቢሞላ እኛ ብርሃን እንጂ መስፈልገን ሌላ አባይ ሞላልሽ ሞላልሽ እንግዲህ ለከርሞ ያለፈልሽ ለዘመናት ጨለማ ውስጥ የቆየው የኢትዮጵያ ሕዝብ ብርሃን የማየት ተስፋ ባጎናጸፈው የህዳሴ ግድብ ላይ ገና በጠዋቱ ተግዳሮት መቅጠሙን ብረዱም ግን ተስፋ ቆርጦ ወደ ኋላ አልተመለሱም። ካላቸውም የቀነሱ በአንድነት ለግድቡ መስጠት ቀጠሉ። እንደጀመርነውም እንጨርሰዋለን በሚል ወኔ ግንባታው ተጧጡፎ ቀጠለ። አንተኛው ተማሪች ምንድናት? እስኪ ሁላችሁም አንድ ላይ በሏት 8100 በውስጣዊ ችግር ምክንያት በግንባታ ሂደት ላይ ከተፈጠረው መዘግየትና መጓተት በተጨማሪ በዓለም አቀፍ ደረጃም በግብጽ ፊት አውራሪነት የቀጠለው ግድቡ ይቁም ውቶታ እነ አሜሪካም ተቀብሎት ነበር። ራሷን እስከ አደራዳሪነት የሰየመችው ዋሽንግተን ዲሲም አዲስ አበባ ላይ የዲፕሎማሲያዊ ጫና ለመፍጠር ሞክራለች። የአሜሪካ የወቅቱ ፕሬዝዳንት ዶናልድ ትራምፕ ሀገራቸውም ለግብጽ በመወገን ግድቡን በማፈንዳት ማስቆም ይቻላል ሲሉም ተደምጧል። And they'll end up blowing up the dam, and I said it and I say it loud and clear, they'll blow up that dam. And they have to do something because they could have stopped it. They should have stopped it long before it was started. በህዳሴ ግድብ ዙሪያ የሚደረገው ዓለም አቀፋዊ ጫና እስከ መንግስታቱ ድርጅት ዘልቋል። በሰላምና ጸጥታ ዙሪያ ይመክራል የሚባለው ተቋሙ ታዲያ ለመጀመሪያ ጊዜ በውሃ ጉዳይ ላይ አጀንዳ በማድረግ ተቀመጠ። የወቅቱ ተደራዳሪ ቡድን መሪ ዶክተር ኢንጂነር ስለሺ በቀለ ለምክር ቤቱ አባላት እውነታውን በማስረዳት ክሱን አጣጥሎ ነበር። Council is not a place for this kind of negotiation. As I explained, it's the first case, the water resource development case. Water resource development case or development case is not the issue of the council. The council is looking into issues of security and political issues. በዓለም አቀፋዊ ጫና ያልተገታው ህዳሴ ግድብ በየዓመቱ ውሃ እያዘ ከቅርብ ዓመታት ወዲህ የኤሌክትሪክ ኃይል ማመንጨት ጀመረ። አባቶቻችን ይህንን ግድብ አስበዋል፣ አልመዋል፣ ዘፍነዋል፣ ገጥመዋል፣ ብዙ ቁጭት አስደምጠዋል። ነገር ግን እኛ ያ የታሰበውን ግድብ ከሐሳብ ወደ ተግባር ከመገደብ እና በበርካታ ፈተናዎች ከማለፍ ውስጥ አልፎ ዛሬ ሁለተኛውን ዩኒት ኢነርጂ ጀነሬት ማድረግ ወደሚችልበት ማድረስ በመቻላችን ከተረት ከዘፈን ከቁጭት ከሐሳብ ከምኞት ከራዕይ ተሻግሮ ሐሳቡን በተግባር ማየትና መዳሰስ በመቻላችን ተረት የነበረውን ታሪክ ማድረግ በመቻላችን አይቻልም የተባለውን ተችሎ በማየታችን እንደ ዜጎች የምንኮራ ስንሆን ከዚህም በላይ ግን የአባቶቻችንን ትልምና ፍላጎት በማሳካት ሀገራችንን በጸና መሰረት ላይ ማቆም የዚህ ትውልድ ዋነኛ ኃላፊነት መሆኑን መገንዘብ ያስፈልጋል። ተጠናቀቀ 5150 ሜጋዋት ኤሌክትሪክ ኃይል የማመንጨት አቅም ያለው ግድቡ አሁን ላይ ግንባታው 95 በመቶ ደርሷል። በቀጣይ ዓመትም ሙሉ በሙሉ ይጠናቀቃል ተብሏል። ይገባል ውዳሴ ጉዞን ጀምሯል አባይ በህዳሴ ትውልድ እንደ ዥረት የተቀባበለው ትውልድ እንደ ዥረት የተቀባበለው ውጪ ከጥር ስጋት ዛሬ ሊቋጭ ነው። ከውጭ ወዳገኘናቸው መረጃዎች ስናልፍ ከፍተኛ የዩራኒየም ክምችት ያላቸው ሀገራት ስም ዝርዝርና ደረጃ ተገለጸ። ዩራኒየም ለአቶሚክ ቦምብና ለኒውክሌር ኤሌክትሪክ ኃይል ማመንጫ በግብዓትነት የሚያገለግል ማዕድን ነው። ከዓለማችን የዩራኒየም ሀብት ግማሹ በአውስትራሊያ፣ ካዛኪስታንና ካናዳ ይገኛል። ጽዮን ታደለ ተጨማሪ አላት። ሩሲያና ሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ የገቡበት ፍጥጫ ዓለማችን ለሶስተኛ የዓለም ጦርነት መቃረቧን እንደሚያሳይ ይነገራል። ሶስተኛው የዓለም ጦርነት ለኒውክሌር ጦርነት እንደሚሆንም ፕሬዝዳንት ቭላዲሚር ፑቲን በተደጋጋሚ ሲያነሱ ይደመጣል። ከኢራን እስከ ሰሜን ኮሪያ፣ ከአሜሪካ እስከ ሩሲያ ለዓለም ስጋት የሆነ የኒውክሌር ጦር መሳሪያዎችን የሚሰሩት ከዩራኒየም ነው። አሜሪካ በፈረንጆቹ 1945 ዓ.ም የጃፓን ከተሞችን
በሂሮሺማና ናጋሳኪ የጣለችው አቶሚክ ቦምብ ከኮንጎ የተገኘ ዩራኒየም መሰራቱን መረጃዎች ያሳያሉ። ዩራኒየም ከኒውክሌር ጦር መሳሪያዎችና ማብለያዎች ጋር በተያያዘ ስሙ አስፈሪ ቢሆንም ለኒውክሌር ኃይል ማመንጫዎች በኒውክሌር ለሚሰሩ መርከቦች ከዓለማችን የዩራኒየም ሀብት ግማሹ በአውስትራሊያ፣ ካዛክስታንና ካናዳ እንደሚገኝ ይገለጻል። ሩሲያ በኒውክሌር ክምችት 5ኛ ደረጃን ስትይዝ አሜሪካ በ112000 ቶን 15ኛ ደረጃን ይዛለች። የኒውክሌር ኃይል ማመንጫ ያላቸውና የኒውክሌር ጦር መሳሪያዎችን በስፋት የሚያመርቱ ሀገራት ዩራኒየም ከሌሎች ሀገራት በመግዛት ክፍተታቸውን ይሞላሉ። ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው እኔ ብሩክታይስ ብርሃኑ አብራችሁ ቆይታ አደረኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ